ሀራምቤ ሬዲዮ 98.7 የቀይ ባህር ጂኦፖለቲካዊ ውጥረትና በቀጠናው የተደቀነው ስጋት በአሁኑ ወቅት በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለው ከፍተኛ ጂኦፖለቲካዊ ውጥረት በዓለም አቀፍ ንግድ፣ በባህር ደህንነትና በቀጠናዊ መረጋጋት ላይ ከባድ ስጋትን አስከትሏል። የቀይ ባህር መስመር ከዓለም አቀፍ የንግድ እንቅስቃሴ ከ12 እስከ 15% የሚሆነውን በማስተናገድ ከዓለም ዋነኛ የባህር ማጓጓዣ መስመሮች አንዱ ነው። በመሆኑ በአካባቢው የሚፈጠር ማንኛውም የደህንነት ችግር በዓለም ኢኮኖሚ ላይ ቀጥተኛ ተጽዕኖ ያሳድራል። በተባበሩት መንግስታት የንግድና ልማት ጉባኤ በ2026 ያወጣው የባህር ትራንስፖርት ሪፖርት እንደሚያመለክተው በቀይ ባህር በተፈጠሩ የደህንነት ስጋቶች ምክንያት በስዊዝ ቦይ የሚያልፉ የንግድ መርከቦች ቁጥር ከባለፈው ዓመት ሲነጻጸር ከ45% በላይ ቀንሷል። መርከቦች በደቡብ አፍሪካ በኩል ለመዞር በመገደዳቸው የጉዞ ጊዜያቸው ከ10 እስከ 14 ቀናት የጨመረ ሲሆን የጭነት ዋጋም በ3 እጥፍ ገደማ ከፍ ብሏል። በዚሁ ጉዳይ ላይ ያነጋገርናቸው በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና የዓለም አቀፍ ግንኙነት ተመራማሪና መምህር የሆኑት አቶ እንዳለ ንጉሴ ለቀይ ባህር ውጥረት 3 ዋና አበይት ምክንያቶችን ያነሳሉ። ስለዚህ ዋናውን 3 ምክንያቶችን ማንሳት ይቻላል ቀለል አድርገን ማለት ነው። የመጀመሪያው እንደሚታወቀው የኮቪድ የ2019 ላይ የነበረው የኮቪድ ያመጣው የኢኮኖሚ ክራይስ አለ። እንደሚታወቀው ያ የኢኮኖሚ ክራይስ በተለይ በትልልቆቹ ሀገሮች ላይ ከፍተኛ የሆነ የኢኮኖሚ መናጋትን አስከትሏል። ያው የሎጂስቲክ ችግር ነበር። እንደሚታወቀው ሰዎች አይንቀሳቀሱም ነበረ። ድንገትም ስለመጣና ዓለምም ተዘጋጅቶ ስላልነበረ ያ የወለደው ችግር አለ። ለምሳሌ ያህል የወለዳቸው ችግሮች አሁን የራሻና የዩክሬን አንዱና ዋነኛው ጸብ ከኢኮኖሚ ጋር የተያያዘ ያም ደግሞ ኮቪዱ ያመጣው ነው ተብሎ ይታመናል። በጥናቶችም ይህንን ነው የሚያሳዩት። ይሄ በአፍሪካ ቀንድም ላይ ያመጣው ችግር አለ። በዓለም ላይ ነው እንግዲህ ችግሩ በእያንዳንዱ ሀገር ላይ የራሽያ ዩክሬን ጦርነት ችግር ፈጥሯል። ቢኮዝ ትልልቅ የስንዴ አምራች ናቸው፣ ብዙ ማዳበሪያ የሚልኩ ናቸው፣ ከብረት ከሌሎቹ ማዕድኖች ጋር የተያያዙ መንቀሳቀሻዎች ናቸው። አካባቢ ማለት ነው የባልካን አካባቢ የሚባለው በጣም ሴንሲቲቭ ነው፣ ልክ እንደ አፍሪካ ቀንድ ማለት ነው። የዛ ተጽዕኖ በዓለም ላይ ሲያመጣ አገሮች ኢኮኖሚያቸውን ለማነቃቃት እንግዲህ ወዲህ መራራጣቸው አይቀርም እንግዲህ። ስለዚህ የዓለምን የኢኮኖሚ እንቅስቃሴ የግንኙነት እንቅስቃሴ ለውጦታል ኮቪዱ ራሱ ማለት ነው። ይሄ አንዱና ዋነኛው ምክንያት በአፍሪካ ቀንድም ያመጣው ይሄ ትልቅ ችግር ነው። በእነዚህ በቀይ ባህር አካባቢም ይሄ በገልፍም አንዱና ዋነኛው ምክንያት ይሄ ነው። እንዳቶ እንዳለ ገለጻ የኮቪድ-19 ወረርሽኝ በዓለም ኢኮኖሚ ላይ ያሳደረው ተጽዕኖ ሀያላን ሀገራት እንደ ቀይ ባህር ያሉ ስትራቴጂካዊ የንግድ መተላለፊያዎችን ለመቆጣጠር ያላቸውን ፉክክር እንዲያጠናክሩ አድርጓል። በተጨማሪም በመካከለኛው ምስራቅ ያለው አለመረጋጋት፣ በእስራኤልና በአረብ ሀገራት መካከል ያለው ግጭት እንዲሁም በየመን የሁቲ ኃይሎች በባህር መስመሩ ላይ የሚፈጽሙት ጥቃት የቀጠናውን የደህንነት ሁኔታ እንዲባባስ አድርገዋል። ሁለተኛው እንደሚታወቀው እዛ አካባቢ ላይ በእስራኤልና በአረቦቹ መሀል ያለው ጉዳይ ገና አልተረጋጋም። አሁን ደግሞ በላዩ ላይ ደግሞ ማተጨመረበት የኢራን የአሜሪካና የእስራኤል ግጭት አለ። እንግዲህ አካባቢው እንዴት ሊተራመስ እንደሚችል እናውቃለን። ስለዚህ እያንዳንዶቹ ግሩፖች የየራሳቸው ደጋፊና የሚቃወማቸው አካል አለ ማለት ነው። ዞሮ ዋነኛው የኢኮኖሚ ጥቅም ነው። ብሔራዊ ጥቅማቸውን ለማስከበር ነው የሁሉም የሚሯሯጡት ማለት ነው። ይሄ የሚደረገው ግጭት በተለይ በአፍሪካ ቀንድ ላይ ደግሞ የሚያደርሰው ተጽዕኖ ቀላል አይደለም። እንግዲህ በጣም ውድ ቦታ ነው ብለናል። ከፍተኛ የንግድ እንቅስቃሴ የሚካሄድበት ነው። ጸጥታዎች የአካባቢ በደንብ ካልተቆጣጠሩት ከፍተኛ ተጽዕኖ የሚያመጣ አካባቢ ነው። ስለዚህ ይሄ በሚሆኑበት ወቅት እንግዲህ የአፍሪካ ቀንድ የሚሆን የገልፉ ሀገሮች እስራኤልን ጨምሮ በዚህ መሳተፋቸው ምንም ግልጽ ነው። ስለዚህ አሁን ኢትዮጵያን ጨምሮ ግብፅንም ጨምሮ ሱዳንም፣ ጅቡቲም፣ ሶማሊያም እዛ አካባቢ ያሉት ማለት ነው እንግዲህ አረቦቹንም ጨምሮ በዚህ ጉዳይ ላይ መሳተፋቸው አይቀርም። አሁን ሲሳተፉ ምን አይነት ጤናማ ውድድር አለ፣ ደግሞ ጎጂ የሆነ ነገር ደግሞ አለ አካባቢ ላይ። አሁን የኤርትራ በዛ አካባቢ ላይ ያለ ተሳትፎ ጥናቶቹም ሁሉም የሚያሳዩት ጥሩ አይደለም፣ ሪከርዷ ማለት ነው። እሷ እነ ሁቲዎችን አልሸባብን ከነዚህ የመንግስትነት ባህሪው ገና ስለሆነ ከዛ ጋር የተያያዘ የሚረዳው የኖርማል የመንግስት ለመንግስት ግንኙነት አይደለም የሚሰራው እዛ አካባቢ። ስለዚህ የሆነ የመረበሽ አይነት አካሄድ። ስለዚህ ግንኙነቱ ከግብጽ ጋር ተያይዞ ባለው ግብጽም እንደዚሁ የግብጽ መንግስት ኖርማሊ የተረጋጋ አይደለም እንደምናውቀው ማለት ነው። ውስጡ ላይ ከፍተኛ የአክራሪዎች ሁኔታ ያለበት ነው፣ እንደ ብራዘርሁድ ያሉት ማለት ነው።
ስለዚህ የግብጽ ውስጡ የተረጋጋ አይደለም። ስለዚህ መንግስቱ በጣም በመወላወልና አካባቢዎቹን በመረበሽ ላይ የመሰማራት እድሉ ሰፊ ነው አሁን የግብጽ መንግስት እንደ መንግስት ማለት ነው። ስለዚህ አካባቢውን ማረጋጋት የሚችል አይደለም። እንዳውም ኔጌቲቭ ነው ብሎ መውሰድ ይቻላል እዛ አካባቢ ላይ ማለት ነው። ስለዚህ እዛ አካባቢ ላይ ኢትዮጵያን መገኘት ይግድ ይላል። አሁን የዓለምም ያለው ትኩረቱ ያለው ኢትዮጵያ ላይ ነው። ባለሙያው እንደሚሉት በዓለም አቀፍ ደረጃ እየታየ ያለው የኃይል ሽግግርም ሌላው ዋና ምክንያት ነው። ቀደም ሲል በምዕራባውያኑ ይመራ የነበረው የዓለም አቀፍ ስርዓት አሁን በቻይና፣ በሩሲያ፣ ህንድና በገልፍ ሀገራት መጠናከር ምክንያት በቀይ ባህር ዙሪያ ያለውን የጥቅም ፉክክር አባብሶታል። ግልጽ እኮ ነው አሁን ተጽዕኖማ የሚታይ ነው። እኛ ጋር ብትመጪ እኮ አሁን ለምሳሌ ያህል እኛ የባህር በር ቢኖረን ኖሮ ኢንፍሌሽኑ ይቀንሳል፣ መረጋጋት ይኖራል። ለምን የራስሽ ወደብ ሲኖርሽ እንደ ልብ የምታስገቢያቸው እቃዎችን እንደ ልብ ታስገቢያለሽ። ቀንና ማታ አንዳንድ ሚስጥራዊ የሆኑ እቃዎችን ልታስገቢ ትችያለሽ። ሌላው ደግሞ አስተማማኝነት ኮንፊደንስ ራሱ በንግዱ እንቅስቃሴ ላይ የሚኖረው ኮንፊደንስ ቀላል አይደለም። ስለዚህ ይሄ እንደ ኢትዮጵያ ባሉት ሀገሮች ላይ ያለው ተጽዕኖ በቀላሉ የሚታይ አይደለም። እንግዲህ የነዳጁን ዋጋ ስታዩ ምንም አስተማማኝ አይደለም። አንድ ጊዜ ጦርነቱ ሲነሳ ይጨምራል፣ እንደገና ይቀንሳል። ስለዚህ ኢኮኖሚውን እንዳይረጋጋ ነው ያደረገው። ሌሎችም ሀገሮች ላይ ያለው ተጽዕኖ ቀላል አይደለም። አሁን ግብጽ ላይ እኮ በጣም አስቸጋሪ ነው ያለው። በጣም ኦልሞስት እንደ ስቴት ኦፍ ኢመርጀንሲ ውሰጂው። ከፍተኛ ብድር የተጫነበት ሀገር ነው። አሁን ግብጽ ወስጂው ትልቁን ላሳይሽ በሚለው ሱዳንንም ብታይ አንዱ ዋነኛ የፈተነው የኢኮኖሚ ጉዳይ ነው። እንግዲህ ሲጀምር እንደምታዩ እቃዎች በመወደዳቸው ምክንያት ነው። ሶማሊያም ቢሆን እንደዛ የምታዩ ነው። አሁን በጣም ተረጋግቷል ማለት አንችልም። ስለዚህ በዓለምም ላይ አሁን በአውሮፓም በአሜሪካም ብትወስጂ ኢኮኖሚው በጣም እየተፈታተናቸው ነው። ኢንፍሌሽኑን አምጥቶባቸዋል፣ ያለመረጋጋትን አምጥቶባቸዋል። እና ይሄ አካባቢ እንዲረጋጋ በጣም ይፈልጋል። መርከቦቹ እንዴት እንደሚታገቱ እንዴት እንደሚቆሙ ፓይራሲዎቹ ራሱ አሁን ጉልበት እያገኙ መጥተዋል። አካባቢው በስነ ስርዓት ባለመረጋጋቱ ምክንያት ማለት ነው። ስለዚህ ኢኮኖሚው ላይ ያደረሰው ተጽዕኖ ቀላል አይደለም። በጸጥታው ላይ ያደረሰው ተጽዕኖ ቀላል አይደለም። ስለዚህ አካባቢው ላይ በኢኮኖሚም በፖለቲካም በጸጥታ ዘርፍም ያለው ቻሌንጅ ከፍተኛ ነው ብሎ መውሰድ ይቻላል። አቶ እንዳለ በጅቡቲና በአካባቢው ከ12 በላይ የውጭ ሀገራት ወታደራዊ ሰፈሮች ይገኛሉ። እነዚህ ኃይሎች ደህንነትን ለማስጠበቅ ቢንቀሳቀሱም በመካከላቸው ያለው የጥቅም ፉክክር ተጨማሪ ውጥረት እየፈጠረ መሆኑን ያመለክታሉ። አቶ እንዳለ እንደሚሉትም ቀጠናዊ መረጋጋትን ለማስፈን ሁሉም ሀገራት የጋራ ደህንነትን በማስቀደም መስራት ይገባቸዋል። አሁን በአካባቢው ላይ ያለውን ሁኔታ እየተረጋጋ ለሁሉም የሚጠቅም ለማድረግ አንደኛ በተናጠል ከመወዳደር ከመነጋገር ይልቅ በጋራ ለምሳሌ ኢጋድ አይነቶቹን ማጠናከር፣ የአፍሪካ ህብረትን ማጠናከር፣ የተባበሩት መንግስታትን ማጠናከር። እነዚህ ደግሞ በዓለም ታላላቅ የፋይናንሻል ተቋማት አሉ። እነዚህ ተቋማት ደግሞ ሁሉንም አካታች እንዲሆኑ ማለት ነው። አሁን ባለው ሁኔታ የተወሰኑ ሀገሮች የሚወስኑበት ነው። ያ አስኬድም ጉዳዮችን ያባብሳል። ማንም ሲቸግር እኮ ወደ ጎን መሄዱ አይቀርም በታሰበው። ስለዚህ አሁን የሚንቀሳቀሱት የጋራ ጥቅምን አይተው ነው እንጂ በተናጠል የሚያደርጉት እንቅስቃሴ በአካባቢው ላይ ጉዳት ያደርሳል። አሁንም ጉዳት እያደረሰ ነው እንደምናየው ማለት። ስለዚህ በጋራ ጥቅም ላይ ስለዚህ የአፍሪካ ቀንድ እንዲጠናከር መደረግ አለባቸው። በተለይ ታዳጊ ሀገሮቹ ደግሞ ፖዚቲቭ የሆነ ድጋፍ መደረግ አለበት። ኢኮኖሚያቸው ጠንካራ እንዲሆን፣ ዲሞክራሲያቸው መሰረት እንዲይዝ መደገፍ አለባቸው አያለኖቹ። ታዳጊዎቹም ደግሞ እነዚህ ታዳጊ ሀገሮችም እንደ ኢትዮጵያ አይነት ያሉት ውስጥ ላይ ያለው ዲሞክራሲያቸውን፣ መልካም አስተዳደራቸውን፣ ኢንክሉሲቭ የሆነ አሰራራቸውን ደግሞ ይሄ ፋርሳይትድ የሆኑ ፖሊሲዎችን በመንደፍ ውስጥ ያሉ አንዳንድ ግጭቶችን ለውጭው እንዳይመች ማድረግ አለባቸው። በመጨረሻም ባለሙያው የቀይ ባህር የባህር መስመር ደህንነት ለቀጠናው ብቻ ሳይሆን ለዓለም አቀፍ ኢኮኖሚም ወሳኝ በመሆኑ ዘላቂ መፍትሄ ለማምጣት የጋራ ትብብር፣ የክልል ሀገራት ውይይት እንዲሁም አርቆ አሳቢ ዲፕሎማሲ እጅግ አስፈላጊ መሆኑን አሳስበዋል። ሀራምቤ ሬዲዮ 98.7